ሰላም ውድ የኢትዮ ቤተሰቦቼ፣ የዛሬውን አጫጭር ስፖርታዊ መረጃዎች ይዤላችሁ መጥቻለሁ። በቅድሚያም ማንቸስተር ዩናይትድ ከ14 ወራት ቆይታ በኋላ አሰልጣኙን ሩበን አሞሪምን 13.8 ሚሊዮን ብር ካሳ በመክፈል ከክለቡ አሰልጣኝነት አሰናብቶታል። ይህም ሰሞኑን ከተፈጠረው አለመግባባት እንደሆኑ እየተዘገበ ይገኛል። የ40 ዓመቱ አሰልጣኝ ሩበን አሞሪም የክለቡ ኃላፊነት ከተረከበ ጀምሮ ቡድኑ የማሸነፍ ፐርሰንቱ 38% ብቻ እንደሆነ እየተዘገበ ሲሆን ይህም እስከዛሬ ከነበሩት የማንቸስተር ዩናይትድ አሰልጣኞች እጅግ ያነሰ መሆኑ በርካታ መረጃዎች ወጥተዋል። እናም አሁን ላይ በጊዜያዊነት የቀድሞው የማንቸስተር ዩናይትድ የመሃል ተጫዋች ዳረን ፍሬተር እንዲሁም ከ18 ዓመት በታች የማንቸስተር ዩናይትድን አሰልጣኝ የሆነው ዳረን ፍሬተር ቡድኑ በጊዜያዊነት እንደሚረከብ መረጃዎች ወጥተዋል። አሰልጣኝ ዳረን ፍሬተር የፊታችን ሮብ የሚደረገውን የበርንሌይ ጨዋታ የመጀመሪያ ጨዋታ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ በቀጣይ በቋሚነት አሰልጣኝ ለመቅጠር እስከ ውድድር ዓመቱ መጨረሻ ሊጠብቅ እንደሚችል በርካታ መረጃዎች እየዘገቡ ይገኛሉ። እና አንዳንድ መረጃዎችን ስንመለከት በአሞሪም እና በክለቡ መካከል ምን ተፈጠረ ብለን ስናይ ተሰናባቹ አሰልጣኝ ሩበን አሞሪም የክለቡ ኃላፊዎች የወሰኗቸው አንዳንድ ውሳኔዎች እንዳልተስማሟቸው ተገልጿል። አሰልጣኙ ክለቡ እቅዳቸው እየተከተለ አይደለም የሚል እምነት እንደነበረው ይነገራል። አሞሪም በዚህ ክረምት የፈለጉት የፊት መስመር አጥቂ የተገዛላቸው አይነት ሳይሆን የክለቡ ቦርድ ባሰቡትና በተለየ ነበር። አሰልጣኙ የፈለጉት አጥቂ ግቦችን በማስቆጠር የተካነ ተፈጥሯዊ 9 ቁጥር እንደነበር ፋብሪዚዮ ሮማኖ በዘገባው አስፍሯል። አሰልጣኝ ሩበን አሞሪም ቅሬታቸው ትናንት በአደባባይ የተናገሩት በዚህ ምክንያት መሆኑ በርካታ ዘገባዎች ጽሑፋቸው አስነብበዋል። ክለቡ በበኩሉ አሰልጣኙ ለሰጡት አስተያየት ብዙ ተጉዟል፣ ያንን መናገር አልነበረበትም የሚል እምነት እንዳለው ታመናል። ይህ እንዲህ እንዳለ ክለቡ ማንቸስተር ዩናይትድ በአሞሪም ዙሪያ መግለጫ አውጥቷል። ያወጣው መግለጫ ማንቸስተር ዩናይትድ በፕሪሚየር ሊጉ 6ኛ ደረጃ ላይ ተቀምጦ እያለ የክለቡ አመራሮች ለውጥ ለማድረግ ትክክለኛው ጊዜ ነው ብለው በማሰብ ይህን ውሳኔ ወስነዋል። ይህ ለቡድኑ እና በሊጉ ከፍተኛውን የመሻሻል ዕድል ይሰጣል። ክለቡ ሩበንን ለክለቡ ላደረገው አስተዋጽኦ ማመስገን ይፈልጋል። ለወደፊቱ መልካም ነገር እንዲገጥመው ይመኛል ሲል በዋና ገጻቸው በኩል አስፍሯል። በሌላ መረጃ ቼልሲ አዲስ አሰልጣኝ እንደሚቀጥር ሰሞኑ በስፋት እየተዘገበ ሲገኝ ይህ ደግሞ የፈረንሳይ ሊግ አንድ ክለብ የሆኑት ስትራስበርግ አሰልጣኝ ሊያም ሮዜኔሪዮ አዲሱ የቼልሲ አሰልጣኝ ለመሆን ትናንት ለንደን እንደገባ ተዘግቧል። ከበርካታ ውዝግብ በኋላ አሰልጣኝ ይሆናል። እውነትም ቼልሲ እንደገና መቸኮሉ ጥሩ አይደለም እያሉ ይገኛሉ በርካታ ሚዲያዎች። ግን ሆኖም ይህ አሰልጣኝ ለንደን ገብቷል። በ24 ሰዓት ውስጥ መግለጫ እንደሚሰጥም እየተዘገበ ይገኛል። ዘገባውን ከፋብሪዚዮ ሮማኖ የተወሰደ ነው። የዛሬው መረጃዎች እነዚህ ናቸው። ከመረጃዎቹ ጋር ማሚኔ መልካም ጊዜ